አግለል የሚባለው ነገር ወደ አባቶቻችን መንፈሱ እየመጣ ያሳዝናል። ሁሉም ጋር አይደለም፣ አንዳንዶቹ ጋር ይመለሱ። ዳውን ቤት ጸበል ያስፈልገዋል። ሀብታም ቤት ቀን በቀን ይረጫል ላሜራ በር እየታየ። ዳው ቤት ጸበል ናፈቀው። ድውዩ ተኝቶ የሚታጠብበት ቅዱስ ዋጣ። ረዶዎቹን ጎብኙ ይላል እግዚአብሔር። ህዝቤን አጽናኑ። ዳውም ሀብታሙም የእግዚአብሔር ነው። እግዚአብሔርን የምታከብር ነፍስ ዳህ ትጎበኛለች። በፍትህ ማጣት የታሰሩትን እንጠይቃቸው እንጂ ሰንበትን ወይን ቤት እየሄዱ ለድሆች ጠያቂ ለሌላቸው ምግብ መስጠት ነው። ሰው የለኝም እያሉ እየከሰሱን ነው። እኛ ቤት እንጀራ እየደረቀ ጠላ ይሆናል ድርቆሽ እየተደረገ፣ ሌላው ቤት አሮበታል ሚበላው አጥቷል ቆሎ ምስኪኑ። ስንቶቻችንን የሳር ፍራሽ ወይንም የስፖንጅ ፍራሽ ስንገዛ የጥጥ ፍራሻችንን ኮሪደር ላይ ጫነው የቁንጫ መናሪያ የሆነ መመላለሻ ኮሪደራችን ባሮጌ ፍራሽ ተዘግቷል። እዚህ በየቤተ ክርስቲያኑ ታዛስር በረንዳ ላይ የተኙ ድሆች አሉ አይደል? እግዚአብሔርን የምታከብር ነፍስ አውጣና ስጠው። ምን ያደርግልሃል? እንዳተኛበት የስፖንጅ ገዝተሃል ወይ ስፕሪንግ ገዝተሃል። ያኛውን ፍራሽ አውጣና ስጥ። ቤታችን ጓዳ መንገዱን ሁሉ ያለው ልብስ ዳው ሊለብሰው ይፈልጋል። ረንስት ሲሆን አዲሱን አውጥቶ መስጠት እኮ ነው። ሰው የለኝም አሉ። ልክ ናቸው። እንጀራ እየሻገትን እኛ ተርፎን ሌላው የሚበላው ሲያጣ እግዚአብሔር ከዚህ ይሰውረን። እኛን ስስት ወደ እግዚአብሔር ቤት እንዳንገባ ወይንም ወደ እግዚአብሔር እቅፍ እንዳንደርስ አንቆ የያዘን የእሾህ አጥር ነው። ከዛ ተላቀቅ፣ አውጣና ስጥ። ዳውን አስታውሰው። ሰው የለኝም እንዳይለ ዳ ወንድምን የታመመ ወዳጅን ጠይቀው። ከትልቅ እስከ ትንሽ ሁሉም ድሆችን ይጠይቅ። ያኔ እግዚአብሔር ይገባል እኛ ቤት። ጎዶልያስ ማለት ይሄ ነው። ይሄ ሰው 38 ዓመት ሙሉ እናትና አባቱ ቤተሰቦቹ ዘመዶቹ ሁሉ ረስተውታል። ከባድ ነው። 38 ዓመት ሙሉ ማስታመም እንደ ሰው ሲታሰብ ይሰለቻል። ስለዚህ የሚጠይቀው የለም። 38 ዓመት ሙሉ አልጋ ላይ ተኝቷል። እንዴት ቢሆን ነው ሰው 38 ዓመት ሙሉ ያለ ጠያቂ የወደቀ ሰው? ዘመድ ያላቸው በሽተኞች ውሃው ሲነዋወጥ ዘመዶቻቸው ውሃ ውስጥ እየነከሯቸው እየዳኑ ይመለሳሉ። ከሱ በኋላ እየመጡ የተፈወሱ አሉ። እሱ ግን ሰው ስለሌለው እዛ ጋር ቆሟል። ውሃውን ከሰማይ መጥቶ የሚያነዋውጠውን መልአክ የሚልከው እግዚአብሔር በአካል ፊት ለፊቱ ቆመ። ክብርና ምስጋና ለስሙ ይሁን። የብቸኞች አባት እግዚአብሔር፣ የተረሳውን የሚያስታውስ አባት፣ የወደቀውን የሚያነሳ ጌታ የተረሳውን ያስታውሳል። አንተ አስታውስ ዳህ ወንድምህን፣ ምንም የሌለውን አንተ ጠግበህ እየበላ ነው እሱ ርቦታል። ኧረ ግድ የለም ተጋግዘን እንብላ። እኛ እኮ ፍቅር ነው የቸገረን፣ ምግብ አልቸገረንም እኮ። እንጀራ ደርቆ እየተሰጣ ጠላ የሆነ ከሌላ ዓለም እንደ ዳታን ጠይቃለን። አምላክ ያለው ህዝብ ስስት ሊገለን ነው። እግዚአብሔር ስስትን ያስወግድልን ከኛ ላይ። ሌሎችን ለመምሰል የምናደርገው ጥረት ስስታም አደረገን። ከምዕራባውያን የወረስነው አንዱ ይሄ ነው። ኢትዮጵያዊ መለያው ተካፍሎ መብላት ነበር። አንተ ሌሎቹን ለመምሰል ሮጥክ። በፋሽኑም በስስቱም በገንዘቡም ስታባክን ስትረጭ አትቻለም። ይሄ ነው ችግራችን አይደል ወገኖች? ይሄ ነው እኮ ምንም የለም። አለባበሳችን ያ ፋሽኑ ያ ተተልትለ አውጥተህ እንኳን ለዳ ልብስን እንዳሰጠው አይጥ የበላው ሱሪ እየገዛ እንዴት አውጥተህ ተሰጠዋለህ? አዲሱ ራሱ የሚገዛው አይጥ የበላው ነው በዚህ ዘመን። እህቶቻችንም እርቃን የሚያስኬድ ልብስ ነው የሚለብሱት። ይሄ የኛ አይደለም እኮ። ጆሮውን ቢቆርጡት እንግሊዝኛ የማይሰማ ሰው ያ ይላል። እዚህ አዲስ አበባ ውስጥ የሆነ አንድ አጋጣሚ አለ። እኔ ሰማሁትን ልንገራችሁ። ምንም እንግሊዝኛ አይችልም። ያ ይላል ልጁ። እና ምንም ያክል ጫማ ላይ የሚሄዱ ሰዎች ያጋጥሟቸዋል። እንደዚህ ያሉ የሚሄዱ መንገዱን ሞልተውት በቃ ሎት ያንጠለጠላሉ። ጸጉራቸውን በምን እንደሚያሳድጉት አላቅም። ረጅም ይሆናል። ድሬድ ያደርጉታል ጥብቅብቅ አድርገውት። በኋላ መቼም እህቶቻችንም አንዳንዶቹ እንደዚህ አይነቱ ልታይ ያለው እጅ መግባት ይወዳሉ። አንዷን ይዟት ሄዷል። ልጅቷ ትንሽ የተማረች ናት እንዳቅሟ። ሻይ ቤት ይዟት ገባ። ምን ይምጣልህ አለው። መጥተው ምን ልታዘዝ? አላስተናጋጁ ለኔ ፒዛ አምጣልኝ አለ። ቂጣ በቲማቲም ማለት ነው እንግዲህ በአማርኛ። እሺ ቂጣ በቲማቲም ማለት ነው። እና ልጅቷ ቀጥለው ላንቺስ ምን ይምጣልሽ ሲላት ለኔ ዘሴም አርገው አለች። ያው ያንኑ ቂጣ በቲማቲም ማዘዟ ነው እሷ። ምን አልሽ? ምንድን ነው ያልሽው አላት። የእንግሊዝኛ የራቀው ፈረንጅ ወንድማችን። ዘሴም ነው ያልኩት። እንዴ በለኔም ዘሴም አርገው ብሎ አረፈው። የሰው ነገር ይሄ ነው። የኛ አይደለም። የኛ ያልሆነው አይጠቅመንም። ይጠቅመናል እንዴ ወገኖቼ? ያዋርደናል። ከዚህ ያላቀን መድኃኔዓለም ተላቀቅ። ዳህ ወንድምን አስበው ነው በቃ። ይሄንን ነው የሚፈልገው እግዚአብሔር ከኛ። ዳውን ማሰብ። ከሌላው ዓለም የመጣው ስስታምነት የኛ አይደለም። ተካፍሎ መብላት ነው የኛ። ወንድምን አስብ። የብቸኞች አባት ኢየሱስ ክርስቶስ መጣ። ልትድን ትወዳለህ? ሰው የለኝም አለው።
38 ዓመት ሙሉ የታመመው ሰው ጋር መጣ። እግዚአብሔር የወደቁትን በእውነት ያነሳል ይላል መዝሙረ ዳዊት መዝሙር 145 ላይ እግዚአብሔር ያነሳውም ለእለ ወድቁ ይላል። የወደቁትን እግዚአብሔር ያነሳል። ሰው የረሳቸውን ያስታውሳል። ያስታውሰን መድኃኔዓለም። ተመለከተ ያንን ምስኪን ሰው 38 ዓመት ሙሉ ባልጋ ቁራኛ የተያዘውን ሰው 38 ዓመት ሙሉ ምስኪን የሆነውን ሰው ተነስ አልጋህን ተሸክም አለው። ያ 38 ዓመት ሙሉ ከአልጋ ጋር የተጣበቀ ጠረኑ በመተኛት ብዛት የተቀየረ ወደ ዳሪ ለመውጣት ሲሄድ እንኳን ደጋፊ የሌለውን ምስኪን ሰው መዓዛውን ወደ አዲስ ፈውስ ለውጦት ከ38 ዓመት በፊት የነበረውን በሽታ የበዘበዘውን ምርኮ መልሶለት ብድግ ብሎ አልጋውን ያዘ። ያ በሽተኛ በእግዚአብሔር ጥሪ እግዚአብሔር ሲሰራ እንደዚህ ነው። ሰው ሊያይብህ ይመጣል፣ እግዚአብሔር ሊያይልህ ይመጣል። ሰው ይመጣባል፣ እግዚአብሔር ይመጣልሃል። ማን ይምጣልን ወገኖቼ? ስንተኛም ስንነሳም ጎዶልያስ እንበል። እግዚአብሔር መጣለት። ሌሎች ይመጡበታል ትርፍራፊ ሊወረውሩለት። የሰውዬ እኮ አይድንም ኃጢአት ቢኖርበት ነው ሊሉ ይመጣሉ። እሱን የያዘው በሽታ እንዲህ ነው ሊሉን ይመጣሉ። እሷ እኮ አትተርፍም ሊሉሽ ይመጣሉ። እግዚአብሔር ግን ሊያተርፍሽ ይመጣል። ስሙ የተመሰገነ ይሁን። እንዴት 38 ዓመት ሙሉ አልጋ ላይ የተኛ ሰው አልጋ ይሸከማል ተነስቶ? የ7 ቀን ወባ እንኳን ወፍራም ጃኬት እንዲከብድህ ታረጋለች። በዝብዛ በልታ ያቺ ቢምቢ ጉልበትን በልታ እግዚአብሔር ሲፈውስ ምርኮን መልሶ ነው። ስሙ ለዘላለም የተመሰገነ ይሁን። ስለዚህ እርሱ እግዚአብሔር ታላቅ ነው። እሾክ መንቀል የሚችል እግዚአብሔር ታላቅ ነው። ከውድቀት የሚያነሳ እግዚአብሔር ታላቅ ነው። እኔና እናንተ እግዚአብሔርን ታላቅ ነው የምንለው ብክደው ገሃነመ እሳት ወርዳለሁ ባምነው ደግሞ መንግስተ ሰማያት እገባለሁ ብለን ሳይሆን ወዶኛልና አዳነኝ ብለን ነው። እንዲህ ብለን በፈውስ ጎዳና ክብሩን እያወደስን በጤንነት እንድንኖር መድኃኔዓለም ክርስቶስ ሁላችንንም ያገዘን የሰማነውን በልቦናችን ያሳድርብን። ሀገራችን ሰማይን እናታችን ድንግል ማርያምን የምንናፍቅ እኛ ኦርቶዶክሳውያን ክርስቲያኖች እዚህ እንደተሰበሰብን በኢየሩሳሌም ሰማያዊ ተሰብስበን ለመዘመር እንድንበቃ የአብ ጸጋ የወልድ ፍቅር የመንፈስ ቅዱስ ኅብረት የድንግል ማርያም ጸሎትና ምልጃ የቅዱሳን መላእክት ጥበቃ አይለየን። ጎዶልያስ በሉላችሁ፣ ጎዶልያስ በሉ። እግዚአብሔር ታላቅ ነው። ስብሐት ለእግዚአብሔር ኪያነ ዘፈጠረ ከመናም ልኮ እናመልከው ዘንድ ለፈጠረን ስሙን እንድንጠራ ለፈቀደልን ለሰራዊት አባት ለልዑል እግዚአብሔር ክብር ምስጋና ይሁን። አሜን። አሉ ጌታ ተመሰገነ፣ ዝናው ተሰማ ስሙ ገነነ። ከሕፃናት አፍ ወጣ ምስጋና፣ ውዳሴ መዝሙር የእርሱ ነውና።